አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ዘመዶች፣ ጓደኞች፣ የሀገሬ ልጆች፣ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ጫፍ ብዝት ብዝዝት ይበል እና ውዶቼ ዛሬ አንድ ታሪክ ላካፍላችሁ ነው የመጣሁት ማለት ነው። በዚህን ሳምንት የሆነ ነው ገጠመኝ ነው የገጠመኝን ታሪክ ላካፍላችሁ ነው። መዲያም ቤት የምትገቡ ከመዲያም እጅ መድኃኒት ወስዳችሁ የምትጠቀሙ እህቶቼ ለእናንተ ነው ይሄ ማለት ነው። እና አንድ ጓደኛዬ አብራ ስራ የምንሰራ ልጅ አለች እና ጓደኛዬ ምን ሆነ መድኃኒት አሟት ነበር በአጋጣሚ ማለት ነው። ጉፋን ነገር ነው። እንደ ጉፋን አድርጎ ያው እዚህ ሀገር ጉፋን ታውቃላችሁ እንዳለ ሰውነት ሁሉ ነው የሚበላውና ጉፋን ነገር አሟት ነበረ እና መድኃኒት ሰጧት ማለት ነው። የራስም ነው የሁሉም ለሁሉም ይሆናል ብለው ለሁሉም የሚሆን መድኃኒት ሰጧት። ስትሰጣት ሴትዮዋ ያን መድኃኒት ተቀብላ አልወሰደችውም፣ አሳድረዋለች ማለት ነው። በማግስቱ ደህና ሆነች። ከዛ መድኃኒቱን ተጠቅመሽዋል ወይ ተሻለሽ ወይ ተጠቅመሽው ነው ወይ ስንላት እኔም ሴትዮዋም ስንጠይቃት አዋለችን ማለት ነው። ከዛ በማግስቱ ማታ ህመሙ እየበረታባት እሷ ችላው ነው እንጂ እየበረታባት ነበር ለካ። ከዛ በማግስቱ ማታ ላይ ይሄ መድኃኒቱ ከተሰጣት ከአንድ ቀን በኋላ ባለው ጊዜ ውስጥ ምንድነው የሆነው? ማታ ላይ መቅረብ አካባቢ ነው። ማታ ላይ ቁጭ ብለን ሻይ እየጠጣን እኔ እና እሷ አሞኛል አለችኝ። ከዛ አይዞሽ ይሻልሻል፣ ትናንትና የወሰድሽውን መድኃኒት ውሰጂው አልኳት ማለት ነው ስላልነገረችኝ። ከዛ እሺ አለችኝ እና ወስጄዋለሁ ስላለችኝ እኔ ደግሞ ያው በቃ የሞከረችው መድኃኒት ነው ምንም አያረጋትም በሚል ነው ማለት ነው። ከዛ እሺ ወሰጂው አልኳት። ሻይ እየጠጣን መድኃኒቱን ወሰደችው። እሷ መድኃኒቱን ወሰደችው። ከወሰደችው በኋላ 5 ደቂቃ በትክክል አልቆየችም። 5 ደቂቃ ጓደኞች ልጅቷ በጠና ታመመች ማለት ነው። ነፍስ ውጪ ነፍስ ገቢ ሆነ። በጣም ታመመች። ከዛ ሰውነቷን መንቀጥቀጥ ምን አትሉት ምን ቅጥ የሌለው ምን ማለት ነው። ወዲያው እንዲወሰደችው ወዲያው 5 ደቂቃ ባልሞላ ውስጥ ምን አለችኝ? ሆዴን ቆረጠኝ ነው ያለችኝ ማለት ነው። ከዛ በኋላ ምን ማለት ነው ታውቃለህ? ወደቀች ማለት ነው። እኔ ራሱ ደነገጥኩ። ይሄ ነገር ምንድን ነው? ከዛ በኋላ ላይ ምንድን ነው መድኃኒቱን ትናንት ወስጄዋለሁ ብለሽኛል እና መድኃኒቱን ተወሰድሽው በኋላ ለምን ታመምሽ? ከኔ ጋር ቁጭ ብለን ሻይ ስንጠጣ ስንስቅ ስንጫወት ቆይተናል። ከዛ አሁን እንዴት ልትታመም ይቻልሽ ስላት እኔ እኮ መድኃኒቱን አልወሰድኩትም ማለት ነው። ከዛ ደንግጠን እሱ ለካ መድኃኒቱን ሳትወስድ ያደረችው ዓመተ ምሕረትም የለውም የተሰራበትም የለውም አይታይም፣ ምንም ነገር የለውም አይታይም። ከዛ በድንጋጤ እኛ መፈለግ ጀመርን ማለት ነው። ዓመተ ምሕረቱንም የተሰራበትንም መፈለግ ጀመርን። ስንፈልግ እላው ላይ እንዳለችውም አንድ ነገር የለም አይታይም። ከዛ እንዴት ይሄ መድኃኒት ነው? በጣም ደነገጥኩኝ። ከምንም በላይ በጣም ደነገጥኩ። ልጅቷ በጠና ታመመች። በቃ ማልቀስ፣ እናቴን ሳላይ ልሞት ነው ማልቀስ። ከዛ በቃ በተኛችበትም ሆነ ባናገርኩበት ሰዓት እንባዋ ነው የሚፈሰው ማለት ነው። ነው መቋቋም አልቻለችም። ከዛ በግዴታ በማግስቱ በቃ አልተሻላትም ወይ ሲሉኝ አሟታል አልተሻላትም አልኳት ማለት ነው ለሴትዮዋ። ከዛ ሰውያችን አሰሪያችን ማለት ነው። አሰሪያችን ሰውዬ ቶሎ ሌላ መድኃኒት ለአዲስ ሌላ የራስ ምታት እና ሌላ ደግሞ ይሄን የሚቆረጣጥመውን ነገር የሚያስለቅቅ ሌላ መድኃኒት ፈለገ ማለት ነው። ከዛ ያ መድኃኒት ፈልጎ ያ መድኃኒት ሰጠን ማለት ነው። ይሄን መድኃኒት
ተወሰድ ያለ እዛ ላይ ግን አዲስ ነው 2016 ይላል። ያኔ ሁሉ እንትኑም ቀኑም እንትኑም በደንብ ይታያል፣ በደንብ ይለያል ማለት ነው። ኤክስፐርት እና አዲስ የመጣ ነው። ይሄ አዲስ ነው። ይሄኛውን ነገር ውሰጂውና ይሆን በቃ በድንጋጤ ነው ማለት ነው። በቃ ውሰጂውና እንግዲህ ፈጣሪን እሱ አላህን እንጠብቃለን። አላህ አለ በዝም ብለሽ ውሰጂ አልኳት ማለት ነው። ከዛ እየተጠራጠረች አይሆንም ያንን መድኃኒት ወሰደች። ያንን መድኃኒት ይሄንኛውን መድኃኒት ከወሰደችው ከ5 ደቂቃ በኋላ እንዳለ ልጅቷን በላብ አጠመቃት ማለት ነው። መድኃኒቱ ሰራ። ያኛውን መድኃኒት እንግዲህ ያኛውን የበፊቱን ማስወገድላት ማለት ነው። እና ወዲያው ነፍስ ሰራች ማለት ነው። ያንኛውን መድኃኒት ከተጠቀመ በኋላ ማለት ነው። እና አመተ ምንድነው ይሄ አሁን ልላችሁ የመጣሁት መድኃኒት ቤት ሆናችሁ መድኃኒት ለምትጠቀሙ ልጆች ከመድኃኒት እጅ መድኃኒት የምትወስዱ ልጆች ዓመተ ምሕረት የሌለው መድኃኒት እንዳትጠቀሙ። ኤክስፓየር የማይለይ መድኃኒት እንዳትጠቀሙ። ቀኑን በስነ ስርዓት እንድታዩ፣ ጊዜውን ቀኑን በስነ ስርዓት አድርጋችሁ እንድታዩ። ይሄ ለእናንተ ነው ማለት ነው። እና ያኔ አላህ ጠብቆን ነው እንጂ አላህ ባይጠብቀን ኑሮ መድኃኒት ነው ከባድ አደጋም ሊፈጠርባት ይችል ነበር ማለት ነው። እና አላህ ሲጠብቀን ግን ልጅቷም ያው እንደምንም እንትን እንድትል አደረጋት። አላህ ደግሞ ያኔ ብርታቱን እና ጥንካሬውን ስለሰጣት ነው። እና ውድ በመዲያም ቤት ያላችሁ ልጆች ይሄን ነገር እንድትጠነቀቁ፣ ራሳችሁን እንዲጠብቁ ከእንደዚህ አይነት ነገር በተለይ ከመድኃኒት እጅ ላይ መድኃኒት የምትወስዱና ያንን መድኃኒት ዓመተ ምሕረቱን ወይም ደግሞ የጊዜ ገደቡን የማይታይ መድኃኒት በፍጹም እንዳትጠቀሙ። ያንን መድኃኒት በፍጹም እንዳትጠቀሙ። ምክንያቱም ከባድ አደጋ አለው ውዶቼ። እና እንደዚህ ሆና አላህ ስላለ አተረፋት እንጂ ሙታ ነበር፣ ራሷን አታ ነበር። አላህ ስላለ አተረፋት ማለት ነው። እና አደራችሁን ለማንኛውም ለትንሹም ለትልቁም ህመም ደግሞ አንዳንድ መድኃኒት የምትቀበሉ እህቶች አውቃለሁ አያለሁና እሰማለሁና ለትንሹም ለትልቁም ህመም መድኃኒት ከመድኃኒት ተቀብላችሁ አትወሰዱ። ራሳችሁን ጠብቁ። አንደኛ ለእኛ አይደለም ያ መድኃኒት ለእኛም ታዞልን አይደለም የመጣው ለነሱ ነው። ሁለተኛ ነገር ደግሞ ዓመተ ምሕረቱና የጊዜ ገደቡ የማይለይ መድኃኒት እንዳትጠቀሙ ውዶቼ። ይሄንን ልላችሁ ነው የመጣሁት። እና ባላችሁበት ሰላማችሁ ይብዛት ይበልልኝ የኔ ውዶች። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ እና ባላችሁበት ብዝት ይበልልኝ። ሰላማችሁን በያላችሁበት ዓለም ጫፍ በሙሉ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።